ዓመቱን ሙሉ በደንብ አጥንታችሁ ፈተና ክፍል ውስጥ በምትሰሩት ጥቃቅን ስህተቶች ምክንያት ውጤታችሁ መበላሸት እንደሚችል ታውቃላችሁ? ዛሬ ፈተና ላይ ውጤታችሁን የምታደጉ ሶስት ወሳኝ የፈተና አሰራር ምስጢሮችን እነግራችኋለሁ። አሁን ወደ ቪዲዮ። በየዓመቱ በሺዎች የሚቆጠሩ ተማሪዎችን የሚያስለቅሰው አንደኛው ስህተት መልሶቹን በሙሉ በጥያቄ ወረቀቱ ላይ ሰርቶ ማርኪንግ ሺት ወይም በኮምፒውተር በሚታረመው ወረቀት ላይ መጨረሻ ላይ እሞላለሁ ብሎ እስከ መጨረሻው ሰዓት ማቆየት ነው። ይህ እጅግ አደገኛ ስህተት ነው። በመጨረሻዎቹ 10 ደቂቃዎች ውስጥ ተቆጣጣሪው ሰዓት አልቋል ብሎ መጮህ ሲጀምር እጃችሁ ይንቀጠቀጣል፣ ትደናገጣላችሁ። በዚህ ድንጋጤ ውስጥ 100% ስህተት ትሰራላችሁ። ለምሳሌ 11ኛውን ጥያቄ ሳታውቁት ዘላችሁ ከሆነ ማርኪንግ ሺት ላይ ግን 12ኛውን መልስ 11ኛው ላይ መሙላት ትጀምራላችሁ። ከዚያ በኋላ ያሉት መልሶች በሙሉ ተያይዘው ይበላሻል። ስለዚህ ዋናው ህግ ይሄ ነው። በእያንዳንዱ ገጽ ላይ ያሉትን ጥያቄዎች ሰርታችሁ ስትጨርሱ ወዲያውኑ ወደ ማርኪንግ ሺቱ ላይ አዘዋውሩ። ለምሳሌ በአንድ ገጽ ላይ 5 ጥያቄዎች ካሉ እነሱን በጥያቄ ወረቀቱ ላይ እንደሰራችሁ ወዲያውኑ ማርኪንግ ሺቱ ላይ በጥንቃቄ ጥቁር አድርጓቸው። ይህንን ስታደርጉ ሰዓት ብደርስ እንኳን የሰራችሁት አይባክንም። መስመር የመሳሳት እድላችሁ ወደ ዜሮ ይወርዳል። ሁለተኛውና ተማሪዎች ለውድቀት የሚዳርጋቸው ትልቁ ጠላት ብዙ ተማሪዎች ፈተና ሲጀምሩ አንደኛውን ወይም ሁለተኛውን ጥያቄ ሳያውቁት ሲቀሩ እዚያ ጥያቄ ላይ ረጅም ሰዓታትን ያባክናል። ይህንን ጥያቄ ሳልሰራው አልፋታም ብለው አስቸጋሪ ጥያቄ ጋር እዛው ይጋተታሉ። በዛ ጥያቄ ላይ 5 እና 6 ደቂቃ ያባክናል። እንደዚህ በፍጹም እንዳታደርጉ። ከፍተኛ ውጤት የሚያመጡ ተማሪዎች የሚጠቀሙት አንድ ዘዴ አለ። እሱ ምንድነው? ቱ ፓስ ሜተድ ይባላል። ፈተናውን ሲጀምሩ መጀመሪያ ገጹን በፍጥነት እያገላበጣችሁ በ10 እና በ20 ሰከንድ ውስጥ መልሳቸው ፊታችሁ ላይ ቲንኪው የሚሉትን ቀላል ጥያቄዎችን ብቻ እየመረጣችሁ ትሰራላችሁ። በትንሹ ግራ የሚያጋባችሁን ጥያቄ ምልክት እያደረጋችሁበት በፍጥነት እለፉት። የመጀመሪያውን ዙር ስትጨርሱ ቢያንስ ግማሹን ፈተና ሰርታችሁ ስለጨረሳችሁ አይምሯችሁ ይረጋጋል፣ በራስ መተማመናችሁ ይጨምራል። ከዚያ በኋላ በሁለተኛው ዙር የተዋችሁትን አስቸጋሪ ጥያቄዎች ለማሰብ በቂ ጊዜ ይኖራችኋል። በአንድ ጥያቄ ላይ ከ1 ደቂቃ በላይ በፍጹም አትቆዩ። ሶስተኛውና የመጨረሻው ስህተት ጥያቄዎችን በደንብ አለማንበብ ነው። ፈታኞች እናንተን ለማሳሳት ጥያቄው መጨረሻ ላይ ድብቅ ቃላትን ይጠቀማሉ። ለምሳሌ ኖት የምትለውን ቃል በቅንፍ ውስጥ ያስቀምጧታል። ተማሪዎች በጥያቄ መጀመሪያ ላይ ያለውን ሀሳብ ብቻ አይተው ይህማ እውነት ነው ብለው ወደ መልሱ ይሮጣሉ። ጥያቄው ግን የጠየቀው ያልሆነውን ነበር። በተመሳሳይ ሁኔታ ኤክሰፕት የሚሉ ቃላትን በጥንቃቄ ተመልከቱ። ጥያቄው ምንም ያህል ቀላል ቢመስላችሁ እንኳን እስከ መጨረሻዋ የነጥብ ምልክት ድረስ ሙሉውን አረፍተ ነገር ሳታነቡ ፈጽማችሁ መልስ አትምረጡ። እንዲሁም አማራጮችን ሳታዩ ኤ መልስ መስሎ ቢታያችሁ እንኳን ቢ፣ ሲ እና ዲን ሳታነቡ አትለፉ። ምናልባት ዲ ላይ ኦል ኦፍ ዘ አባቭ የሚል ምርጫ ሊኖር ይችላል። መረጋጋትና ትኩረት ግማሽ ማርክ ያስገኝላቸዋል። ለማጠቃለል ያህል በአንድ ጥያቄ ላይ አትደናቀፍ። መልሶቹን በየገጹ መሙላትና ጥያቄውን እስከ መጨረሻው ቃል ድረስ በጥንቃቄ አንብቡ። ይህንን ካደረጋችሁ የለፋችሁበት ውጤት በእጃችሁ ይገባል። ሁላችሁም በደስታና በታላቅ ውጤት እንደምትመለሱ ሙሉ እምነት አለኝ። መልካም ፈተና ይሁንላችሁ።